የአብይ አህመድ አገዛዝ ያሰማራው ሰራዊት በእምነት ተቋማት ውስጥ በመግባት ጭምር በርካቶችን መግደሉን ዓለም አቀፍ የመገናኛ ብዙሃን ዘግበዋል። በአማራ ክልል የተለያዩ ስፍራዎች አሁንም ከባድ ውጊያዎች ሲቀጥሉ የብልጽግናው መንግስት ደግሞ ሰላም እየሰፈነ ይገኛል ሲል የተለመደውን ቀደደውን ቀጥሏል። በዝርዝር ይዘነዋል። ለአማራ ዝም መከራ እየደገሰ ከእርሱን ሲሞላ የኖረው የባዴን ካድሬና ጸጥታ መዋቅር አሁን ደግሞ የተሟላ ኃይሉን አሰባስቦ ዘረፋ ላይ መሰማራቱ ተገልጿል። የውስጥ የመረጃ ምንጮቻችን ያደረሱን ጥብቅ መረጃም ወደ እናንተ እናደርሳለን። በብልጽግና መሃል ችግር ተፈጥሯል። በኦሮሚያ ክልል በንጹሃን ግድያ የመንግስት እጅ አለበት ተብሎ በሚጠራው ወንጀለኛ ቡድን ላይ ጀዋር ያቀጣጠለው እሳት በክልሉ ካቢኔ ሳይቀር መረበሽን ፈጥሯል። ጀዋር ጉዳዩን በጥብቅ በመያዝ በምስልና ቪዲዮ ጭምር መረጃዎችን በማውጣት በክልሉ የሚፈጸመውን ወንጀል ለዓለም ሳይቀር እንካችሁ ብለዋል። እስከ መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተ ይደርሳል። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምንቆያችሁን አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት እየጋበዝን አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። ለአማራ ዝም መከራ እየደገሰ ከርሱን ሲሞላ የኖረው የባዴን ካድሬና የጸጥታ መዋቅር አሁን ደግሞ የተሟላ ኃይሉን አሰባስቦ ዘረፋ ላይ መሰማራቱ ተገልጿል። በክልሉ የነበረውን ረጅም የስልጣን ገመድ በፋኖ እየተገረፈ የተነጠቀው ባዴን በሞት ዋዜማ ላይ ሆኖም ህዝብን በዘረፋ እያማረረ እንደሆነ ተሰምቷል። የተለያዩ አማራጮችን በመጠቀም ሀብቱን ለማካበት እየተሯሯጠ ያለው የባንዳው ድርጅት ስብስብ ውድቀቱ የማይቀርለት መሆኑን ስለተረዳ ዘርፎ ለማምለጥ እየሞከረ እንደሆነ የውስጥ ምንጮች ገልጸዋል። ዘረፋው በዋናነት በሶስት የባዴን ክንፎች የሚከናወን እንደሆነ የነገሩን የውስጥ ምንጮች እስካሁኑ ተሞክሮዎችም አሳይተዋል። የመጀመሪያው በተሿሚ ካድሬዎች የሚካሄደው ዘረፋ ነው ያሉት ምንጮች ከክልሉ እስከ ወረዳ ያሉት ቅሪት የባዴን ሹመኞች መጨረሻቸው የባንዳ ሞት መሆኑ ቢታወቅም የማይበሉትን ሀብት በማጋበስ ላይ ተጠምደዋል ብለዋል። ደመወዝ ውጭ ያለውን የተቋማት በጀት በጦርነት ድጋፍ ሰበብ ከፋይናንስ ኃላፊዎችና ባለሙያዎች ጋር ሆነው ወደ ግል ካዝናቸው እያዞሩ ነው ተብሏል። የግንባታ ፕሮጀክቶች ማስፈጸሚያ ተብሎ የተመደቡ በጀቶችን ደግሞ ሳይጀመሩና ሳይጠናቀቁ ከተቋራጮች ጋር በመደራደርና የክፍያ ደረሰኝ በመስራት ወጪ ሆነው ለባለስልጣናቱ ተሰጥተዋል ነው የሚሉት የመረጃ ምንጮችም። የመንገድ የከተማ ልማት የጤናና የትምህርት ተቋማት ካድሬዎች ከክልል እስከ ወረዳ ዋነኞቹ ዘራፊዎች እንደሆኑ ተነግሯል። የጤና ጣቢያ፣ የሆስፒታል፣ የመንገድ፣ የኮብልስቶን፣ የዲሽቦይ፣ የድልድይና የትምህርት ቤት ግንባታዎች ሙሉ በሙሉ የተቋረጡ ቢሆንም በእነዚህ ስም ግን ከ2 ቢሊዮን ብር በላይ እንደተመዘበረ መንግስታዊ የኦዲት ባለስልጣኑ አረጋግጧል። ይህ ሪፖርት ግን ወደ ህዝብ እንዳይወጣ በከፍተኛ ባለስልጣናት ታፍኗል ነው የተባለው። ሌላኛው የዘረፋው አይነት በመንግስት ሰራተኞች የሚፈጽም ነው ተብሏል። በተዋረድ ያሉ የባዴን የመንግስት ሰራተኞች ወቅታዊ አጋጣሚን ተጠቅመው እየዘረፉ እንደሆነ ታውቋል። ለህዝባቸው ህልውና ሲሉ የመንግስትን የቅጥር ደብዳቤ ቀደው ነፍጥ ያነሱ ጀግኖች ባሉበት ምድር መከራውን ለከርሳቸው ለመጠቀም የሚሯሯጡ መንግስታዊ ወንበዴዎችም ተፈጥረዋል። በተለይ የመሬት ነክ አገልግሎት ለመስጠት ከአንድ አርሶ አደር እስከ 100,000 ብር የሚጠይቁ ባለሙያዎች እንዳሉ ተነግሯል። የንግድ ፈቃድ በማደስ ግብር በመሰብሰብና በሌሎች ሰበቦች የተደራጀ ዘረፋ ላይ ተጠምደዋል። የባዴን የጸጥታ መዋቅር ደግሞ ከነበረው በባሰ መንገድ የተሟላ ውንብድና ውስጥ እንደገባ ተነግሯል። አገዛዙ ጦር ጋር ተሰልፎ ሲገድልና ሲያስገድል የነበረው በዚህም የቀጠለው የባዴን ታጣቂ ከዚህ ተሻግሮ በትጥቅና በመለዮ እያንገራገረ ህዝብን እየዘረፈ እንደሆነ ከተለያዩ አካባቢዎች የሚወጡ መረጃዎች ጠቁመዋል። በተለይም በከተሞች ዘረፋው የከፋ ደረጃ ላይ እንደደረሰ ነው የተነገረው። መረጃዎቻችን ሲቀጥሉ የአብይ አህመድ አገዛዝ ያሰማራው ሰራዊት በእምነት ተቋማት ውስጥ በመግባት ጭምር በርካቶችን መረሸኑን ዓለም አቀፍ የመገናኛ ብዙሃን ዘግበዋል። በአማራ ክልል የተለያዩ ስፍራዎች አሁንም ውጊያዎች ሲቀጥሉ የብልጽግናው መንግስት ደግሞ ተደጋጋሚ ምት ስላደረስኩባቸው ሰላም እየሰፈነ ነው ብለዋል። በአማራ ክልል ለ3 ዓመታት ሰራዊቱን ያዘመጠው ብልጽግና በሁለት ግንባር ተሰልፈው እርስ በርስ ሲዋጉ ዘንድ ያስገደዳቸው የሀገሪቱ ወጣቶችን ብቻ አይደለም፣ መስዋዕትነትን እያስከፈለ የመጣው ከእምነት ተቋማት እስከ ትምህርትና ጤና ማዕከላት ድረስ የፈጸማቸው ድብደባዎችና ያደረሳቸው ጉዳቶችም የሚታወሱ ናቸው። ቀናት በፊት በደቡብ ጎንደር ሳሊ በተባለ አካባቢ የመንግስት ወታደሮች የሃይማኖት አገልጋዮችን ስለመግደላቸው መዘገቡ ይታወሳል። በዚህ አካባቢ እምነት ተቋማት ውስጥ ጭምር የተፈጸመውን ይህን ጥቃት ዓለም አቀፍ የመገናኛ ብዙሃን ትኩረት ሰጥተውታል። ቢቢሲ በደቡብ ጎንደር ዞን ጋይንት ባሳለፍነው ሚያዝያ 9 አገዛዙ ወታደሮች 2 የቤተ ክርስቲያን ዲያቆናት፣ 1 ምርጌታ፣ 1 የእንስሳት ሐኪምና 3 አርሶ አደሮች ወደ እምነት ተቋማት በመግባት ጭምር እንደገደሏቸው የዓይን እማኞችን ዋቢ አድርጎ ዘግቧል። ንጹሃን ላይ ጥቃት ፈጽመን አናውቅም በሚሉ የሚገልጹት የብልጽግና ሰዎች በዚሁ በደቡብ ጎንደር ቀጠና መዋጋታቸውን ግን አልሸሸጉም። ሌተናል ጄኔራል ማመር ተሰማ እንደ ሳሊ፣ ክምር ድንጋይ ባሉ አካባቢዎች ውጊያ አካሄደናል ሲሉ
ማረጋገጫ ሰጥተዋል። የፋኖ ኃይሎች በበኩላቸው የክፍለ ጦር አዛዥን ጨምሮ ገደልን ይላሉ። ዛሬም ጠንካራ ውጊያ ከተደረጉባቸው አካባቢዎች ውስጥ ደቡብ ወሎ ተንታ ቀጠና የነበረው ይጠቀሳል። በዚሁ አካባቢ የተደረገውን ጠንካራ ውጊያ ተከትሎ በርካታ የአገዛዙ ወታደሮች እስከ ወዲያኛው መሸኘታቸውን የፋኖ ኃይሎች አስታውቀዋል። እንዲሁም ምኒልክ ዕዝ 104ኛ ኮር 23ኛ ክፍለ ጦር ከ20 በላይ የአገዛዙን ጦርና ከ45 በላይ ክላሽ እንዲሁም 3 ብሬን የማረኩበትን ድል ተጎናጽፈዋል። ማረክተኞችን ጨምሮ ከ100 በላይ አገዛዙ በተደመሰሰበትና በቆሰለበት ተጋድሎ 104ኛ ኮር 23ኛ ክፍለ ጦር በ5 አቅጣጫ ለማጥቃት በአብይ አህመድ ካድሬ በጀኔራል ዘውዱ እየተመራ በየአቅጣጫው የተንቀሳቀሰው የብልጽግና ጦር ከባድ ጉዳትን አስተናግዷል የተባለው አፋብን ወሎ ቤተ አማራ ምኒልክ ዕዝ 104ኛ ኮር 23ኛ ክፍለ ጦር ለማጥቃት በየአቅጣጫው ከአጅቫር ባዙራ በኩል እንዲሁም አድማ ብተና በርበረ በኩል አሰልፎ ከተንታ የብርሃኑ ጁላ ተገዶና ተገፎ ሳይወድ በግድ ላብላብ እያለ ወደ ደለቅ ለመግባት እንዲሁም ከወደዚያ መስመር ወደ ጉና በጥቅሉ በ5 አቅጣጫ የተንቀሳቀሰው ያገዛዙ ጦር ከባድ ኪሳራን አስተናግዷል ነው የተባለው። በሌላ ሰበር መረጃ በብልጽግና መሃል ችግር ተፈጥሯል ተብሏል። በኦሮሚያ ክልል በንጹሃን ግድያ የመንግስት እጅ አለበት ተብሎ በሚጠራው ወንጀለኛ ቡድን ላይ ጀዋር ያቀጣጠለው እሳት በክልሉ ካቢኔ ሳይቀር መረበሽን ፈጥረዋል። ጀዋር ጉዳዩን በጥብቅ በመያዝ በምስልና በቪዲዮ ጭምር መረጃዎችን በማውጣት በክልሉ የሚፈጸመውን ወንጀል ለዓለም ሳይቀር እንካችሁ ብለዋል። የብልጽግናው መንግስት በጉዳዩ ላይ ኦሮሚያ ክልል ፕሬዝዳንት በኩል ጫና የፈጠረ በሚመስል እነኚህ ገዳዮችና የህዝብ አፋኞች በመንግስት ፈቃድና ድጋፍ እንደሆነ የሚሰሩ ጀዋር አጋልጧል። በተለይም ሁለት በመንግስት የሚደገፉትና የተመሰረቱት ገዳይ ቡድኖች በኦሮሚያ ክልል አልፎ በሌሎች ክልሎች ላይም ብዙ ንጹሃን እንዲገደሉ፣ ዜጎች እንዲታፈኑና ንብረታቸው እንዲዘረፉ ሆነዋል። ጀዋር እንዳለው እነኚህ ገዳይ ቡድኖች መንግስት ማስፈራራትና መግደል የፈለጋቸውን ሰዎች በቀጥታ ድርጊቱ እንዲፈጽሙ ያስደርጋል ሲሉም ገልጸዋል። በተለይም በአምቦ ላይ የተፈጠሩ አሳዛኝ ሰብአዊ ድርጊቶች ሀገሪቱን ህዝብ ሳይቀር ያሳዘኑ ናቸው። እንደሚወጡ መረጃዎች እስካሁን በእነዚህ ወንጀለኞች ላይ በሺዎች የሚቆጠሩ ዜጎች እንደተገደሉና እንደታፈኑ ተገልጿል። ጀዋር በየጊዜው እየለቀቀ ያለው መረጃ ለሀገሪቱ መሪዎች ብቻ ሳይሆን ለሚመሯት አገር ስምም ትልቅ ውርደት ያከናንባል ነው የተባለው። ከውጭ ደግሞ የቱርክ ፕሬዝዳንት የኢራን ጦርነት አውሮፓን እያዳከመ ነው ብለዋል። የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን ከጀርመኑ ፕሬዝዳንት ፍራንክ ዋልተር ሻንታይን ጋር በስልክ ባደረጉት ቆይታ በኢራን ያለው ጦርነት አውሮፓን ማዳከም መጀመሩን ገልጸዋል። የኤርዶጋን ቢሮ በማህበራዊ ድረገጹ ባሰፈረው መረጃ መሰረት ሁለቱ መሪዎች ሮብ ዕለት በስልክ ተወያይተዋል። በውይይታቸውም በሁለቱ ሀገራት መካከል ባለው ግንኙነት እንዲሁም በኢራንና በዩክሬን እየተካሄዱ ባሉ ጦርነቶች ዙሪያ መክረዋል። ፕሬዝዳንት ኤርዶጋን በክልላችን ያለው ጦርነት አውሮፓውያን ማዳከም መጀመሩን ጠቅሰው ሁኔታ ማዕከል አቀራረብ እልባት ካላገኘ በግጭት ሳቢያ የሚደርሰው ጉዳት እጅግ የከፋ ይሆናል ማለታቸውን ጽሑፉ ያመለክታል ሲል ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዳዲስ ወቅታዊ መረጃ እስከምንገናኝ በያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።